ሰላም ተመልካቾቼ ዊንታና ኢልማኔን ከአዲስ ኢንሳይት ዛሬ ያዘጋጀሁላችሁ ፕሮግራም ፍቅረኛ እንድትወድህ ትፈልጋለህ ወይስ እንድትራብህ የሚል ነው። ፍቅረኛ በሴክስ እንድትራብህ የሚያደርጉ 7 ነገሮችን እነግርሃለሁ። ይህን ፕሮግራም ያዘጋጀሁት በርካታ በወንዶች ጥያቄ ነው። ምክንያቱም ያነሱልኝ ምሳሌ ምንድነው? ገርልፍሬንዴ ቀጠሮ ስቀጥራት እንገናኛለን ስላት ወይም ደግሞ እናመሻለን ስላት ይደብራታል፣ ወይ ደግሞ አብረን ቆይተን አሪፍ ጊዜ ያሳልፈን በቃ አብረን እንደር ምናምን ስላት ብዙ ምክንያት ታበዛለች። አብረንም ካደርን በኋላ ደግሞ ደስተኛ አይደለችም እና ከኔ ነው ወይ ችግሩ? ብዙ ወንዶች ይሄንን ጥያቄ ጠይቀውኛል እና ይሄም የሚሆንበት ትልቅ ምክንያት አለ። ምክንያት የምታበዛ ማትደሰት ከሆነ ሙሉ በሙሉ ደስተኛ አይደለችም ማለት ነው። በግንኙነታችሁ ወይም የጎደለ ነገር ይኖራል። ይሄንንም ደግሞ ለማድረግ ሴቶች ላይ የተደረጉ ብዙ ጥናቶችን አንብቤያለሁ። እንደዚሁም ደግሞ በግሌ የተወሰኑ ሴቶችን ማናገር ችያለሁ። ስለዚህ ከጥናቱ ካገኘሁት እንደዚሁም ሴቶቹ ከነገሩኝ እውነት ተነስቼ ፍቅረኛ በሴክስ በጣም እንድትፈልግህ የሚያደርግ 7 ነገሮች እነግርሃለሁ። አንደኛው ወይም የመጀመሪያው ፍቅረኛ በሴክስ እንድትራብህ የሚያደርጋት እወቃት የሚለው ነው። እሷን የምር በደንብ ማወቅ አለብህ። የምታውቃትም በማዳመጥ ነው። አብራችሁ ስትሆኑ የምታወራልህ ነገሮች አሉ። ወንዶች ብዙ ጊዜ ትኩረት አታደርጉም ሴቶች በሚያወራቸው ወሬዎች ላይ። ይሄ ግን ለሴቶች ትልቅ ነገር አለው። ለአንተም በደንብ እንድታውቃት የሚረዳህ ይሄ ነው። ስለ ራሷ ላታወራልህ ትችላለች፣ አይናፋር ልትሆን ትችላለች። ወይም ደግሞ ብዙ ጊዜ ስለ ስሜት ስለ ሴክስ ምናምን ማውራት ብዙ ፍሬ አይደለንም። በባህላችንም በተለይ ሴቶች ጭምት የመሆን ነገር አላቸው እና የምታዳምጣት ግን ከተለያዩ ወሬዎቿ ስሜቷን ለመረዳት ነው። ስለ ሙቪ ልታወራልህ ትችላለች፣ ስላየችው ሮማንቲክ ሲን ልታወራልህ ትችላለች። እንዴት እንደያዛት ደስ ሲል እንዴት እንደሳማት ምናምን የምትልህ ነገሮች ሁሉ እሷ የሚያስደስታት ወይም እሷ እንዲደረግላት የምትፈልገው ነገር ስለሆነ ማዳመጥ አለብህ። ስለተለያየ ነገር ልታወራልህ ትችላለች። ወሬዎቿን አዳምጠህ በማስተዋል ያዛቸው። ከዚህም በኋላ ሌላ ቀን ስትገናኙ እሷ ካወራችሁ ወሬ ተነስተህ ወሬ ስታወራ ወይ ደግሞ ያለችህን ስታስታውሳት በጣም ስሜቷን ከፍ ማድረግ ትችላለህ። ስለዚህ ሴት ልጅ ማዳመጥ እና ማስተዋል የመጀመሪያው ቁልፍ ነው። ሁለተኛው ሴት ልጅ በሴክስ እንድትፈልግህ ማድረጊያው አክብራት። የምታከብራት እንግዲህ ቁጭ ብድግ በማለት ወይ ወንበር በመሳብ ብቻ አይደለም። ግልጽ ሁንላት። ስልክ ስታወራ አጠገቧ ከሆንክ ፊት ለፊቷ አውራ። በግል የማውራት ግዴታ እንኳን ካለብህ ጀምረኸው አብረሃት ሆነ ወሬውን ጀምረኸው መሄድ ትችላለህ። ስልክን ስታስቀምጥ ፊት ለፊቷ አስቀምጠው፣ አትደብቃት ምንም ነገር። የሆነ ነገር እንደደበቅካት ስታስብ መጠራጠር ትጀምራለች ወይም ስሜቷ እየቀዘቀዘ ይሄዳል ላንተ ያላት ነገር። ሌላው ደግሞ አብረሃት ሆነህ ሌሎችን ሰዎች የምታናገርበት መንገድ በጣም በአክብሮት መሆን አለበት። አንደኛው ሴቶችን ስሜት የሚያጠፋ ነገር የወንድ ልጅ ንግግር ነው ከሌሎች ጋር። ምናልባት ሆቴል ውስጥ ሆናችሁ አስተናጋጁ ሊያናድድህ ይችላል፣ ትዕዛዙ ቶሎ ላይደርስ ይችላል ምናምን። ግን ስማንተ ምናምን ብለህ በንዴት ተነስተህ የምትናገረው ዲስሪስፔክትፉል ንግግር የሴት ልጅ ስሜት ያጠፋዋል። ሰውየውን ብቻ አይደለም እሷንም ያላከበርካት መስሎ ስለሚሰማት ስሜቷ ሊጠፋ ይችላል። ሌላው ደግሞ ለጓደኞችህ አስተዋውቃት። በቃ በጣም የምታፈቅራት ሴት እሷ እንደሆነች የፍቅር አጋርህ መሆኗን ሁሉም ሰው ሲያቅ አንተ ለሌሎች ሰዎች ስታስተዋውቃት ስትሰማ በጣም ስሜቷ ለአንተ ከፍ እያለ ይሄዳል። ይሄኛው ሁለተኛው ነው። ሶስተኛው ፍቅረኛ በሴክስ እንድትፈልግህ የሚያደርጋት ለሷ ኃላፊነት መስጠት ነው። ኃላፊነት የምትሰጣት በግንኙነታችሁ ላይ ባሉ ነገሮች ነው። ለምሳሌ ቀጠሮ ያያዝከው አንተ ትሆናለህ። ዛሬ ተገናኝታችሁ አሪፍ ጊዜ ያሳልፋችሁ ምናምን ተለያይታችኋል። ለሚቀጥለው ቀጠሮ ግን እሷ እንድትይዝ ንገራት። በሚቀጥለው አንቺ የፈለግሽበት ቦታ አንቺ የምትፈልጊውን ነገር ነው የምናደርገው ብለህ ለሷ ኃላፊነት ስጣት። ምክንያቱም አንዳንዴ ፍቅር እንደ እንትን መሆን የለበትም። ይሄ እንደ ጥንድ ዳንስ፣ ብዙ ጥንድ ዳንሶች ወንዶች ናቸው ሊድ የሚያደርጉት። ካያችሁ ወንዱ ሲፈልግ ያሽከረክራታል፣ ወንዱ ሲፈልግ ዝቅ ያደርጋታል፣ ያነሳታል ምናምን። እንደሱ ሲሆን በጣም ይሰለቻል።
ምክንያቱም ይሄ የመነዳት ስሜት ሊሰማት ይችላል። ብዙ ጊዜ ሴቶች ኮንትሮል ማድረግ ይፈልጋሉ። ራሳቸው ዲሲዥን ማድረግ፣ እዚህ ቦታ ነው የምንሄደው፣ እኔ የምፈልገውን ነው የምናደርገው ምናምን፣ ይሄንን በጣም ይፈልጉታል። ስሜታቸውን ከፍ የሚያደርገው ነው። እንደገና ደግሞ የእሷንም ምርጫ እንድትመርጥ ትረዳታለህ። ሁልጊዜ በአንተ ምርጫ የሆነ ነገር ታደርጋላችሁ፣ በአንተ ምርጫ የሆነ ቦታ ትሄዳላችሁ። ይሄ ሊያሰለቻት የሚችል ነገር ነው። አንድ አይነት ነገር የምታደርጉም ከሆነ ለእሷ ምርጫውን ስትሰጣት የበለጠ ሪላክስ አድርጋ ከዚህ በፊት ላትነግረም ትችላለች እኮ መሄድ የምትፈልግበት ቦታ ሊኖር ይችላል። እሷ ማድረግ የምትፈልገው ካንተ ጋር ሊኖር ይችላልና እድሉን ስትሰጣት እሷ በደንብ ደስ ብሏት ካንተ ጋር ጊዜ እንድታሳልፍ ታረጋታለህ። ደስ ባላት ቁጥር ስሜቷ ላንተ አሪፍ እየሆነ ነው የሚሄደው። አንተም ደግሞ በዚህ አጋጣሚ የእሷን በደንብ ምርጫዋን ማወቅ ትችላለህ ማለት ነው። አራተኛው ፍቅረኛ በሴክስ እንድትፈልግህ ማድረጊያው አሽኮርምማት። እባክህ አሽኮርምማት። ይሄ እንግዲህ አማርኛው ቀላል ሊመስል ይችላል፣ ግን ማሽኮርመም ብዙ መንገዶች አሉት። እንደገና ደግሞ ትልቅ ስሜት የሚጨምር ነገር ነው። ለምሳሌ አብራችሁ እየበላችሁ እየጠጣችሁ ሊሆን ይችላል። በመሃል እጇን መያዝ፣ ጉንጯን መሳም፣ እያወራች ነው። ይህን ብዙ ወንዶች አታስተውሉትም። በቃ ቀጥ ብለህ ተንደርድረህ በልተህ ጠጥተህ ወደ መኝታ ቤት መሄድ ነው ብዙ ጊዜ የምታበዙት። እና እሷ መቼም የምታሞቃት ወይም ተረክ አድርገህ የምታስነሳት መኪና አይደለችም። ጊዜ ትፈልጋለች ስሜቷን ለማነቃቃት። ደስ እያላት ከአንተ ጋር መተኛት እስኪናፍቃት ድረስ ማድረግ አለብህ እንጂ በላን ጠጣን በይተንሽ እንሂድ ብለህ የሩም በር መክፈት የለብህም። ይሄ የምርም ስሜቷን ያጠፋዋል። ስለዚህ በምታወሩበት ሰዓት እሷ ኤክስፔክት ሳታደርገው ዝም ብለህ ጉንጯን ስትስማት፣ አብራችሁ እየበላችሁ እየጠጣችሁ እጅህ ልትታጠብ ትነሳለህ አይደል? ወደ መታጠቢያ ቤት ስትሄድ በጆሯ ውይ ልብስ ሲያምርብሽ ብልሃት ብታልፍ በጣም ስሜቷን ከፍ ታደርገዋለህ። ወይ ደግሞ ከጓደኞቻችሁ ጋር አብራችሁ ሆናችሁ ጊዜ እያሳለፋችሁ ወይ አንዴ መጣው ብለህ ልትወጣ ትችላለህ። ወይ ለስልክ ይሆናል፣ ወይ እንደዚሁ መታጠቢያ ቤት ልትሄድ ብለህ ይሆናል እና በጆሮዋ ሄደህ ይሄ ሊፕስቲክ ሲያምርብሽ ሳማት እያለኝ ነው ብልሃት ብትሄድ በጣም ከፍተኛ ስሜት እየፈጠርክባት ነው የምትሄደው። እና ተገዳ አይደለም ወይም ደግሞ ከአንተ ጋር ማደር ስላለባት አይደለም የምታድረው። በጣም ደስ እያላት እየናፈካት ነው ከአንተ ጋር ጊዜ የምታሳልፈው። እና እነዚህ ነገሮች በጣም ትልቅ ቦታ አላቸው። ወንዶች ላታስተውሉ ትችላላችሁ። በተለይ ደግሞ ባልና ሚስትም ሆናችሁ ረጅም ጊዜ አብራችሁ ኖራችሁ አንዳንድ ሰዎች ባልና ሚስት ስለሆኑ ወይም ደግሞ አብሮ መኖራቸው ስለተረጋገጠ ብቻ በቃ ዝም ብሎ አብሮ መተኛት ምናምን ኮመን ይመስለናል። ግን አይደለም። ስቲል ሰዎች ስራ ሲሰሩ ይውላሉ፣ ሲያነቡ ይውላሉ፣ ወር ደብሯቸው ሊሆን ይችላል። ብዙ ነገር ያሳልፋሉ አይደል? ማታ ከሆነ የምትገናኙትና አብራችሁ የምትተኙት እስከዛ ድረስ ያለው ስሜቷ ላንተ መቀስቀስ አለበት፣ አሪፍ መሆን አለበት አይደል? ዝም ብለህ ስለመሸ ብቻ አብረሃት ብትተኛ በጣም የሚሰለች ምንም ስሜት የሌለው አይነት ፍቅር ነው የሚሆነው። ስለዚህ ይሄንን አትርሳ። በየደቂቃው አብራችሁ በሆናችሁ ጊዜ ሁሉ ስሜቷን ማነቃቃት አለብህ። አብረሃትም ካልሆንክ ወይ ሲመሽ ከሆነ የምትገናኙት እስከዛ ቴክስት እየላክ ደስ የሚሉ ነገሮች እየላክ ማስደሰት አለብህ። ልክ ደስ ብሏት ስትጠብቅህ አንተ እንደተለመደው ዛሬ አላማረሽም ምናምን የሚል ጥያቄ ውስጥ ሁሉ አትገባም። በቃ ኦልሬዲ እሷም ግላለች፣ አሪፍ ስሜት ላይ ናች ያለችው። ስለዚህ አንተ ጥያቄና አስተዋጽኦ አያስፈልግም። ይህንን በጣም ልታስቡበት ይገባል። አምስተኛው ፍቅረኛ በሴክስ እንድትፈልግህ የሚያደርጋት ከእሷ ጋር በመሆን ብቻ አትጠመድ። ብዙ ወንዶች አሁን እንደምትወዱን ለማሳወቅ በየጊዜው ትደውላላችሁ፣ ቀኑ ሙሉ ምናምን፣ ወይ ደግሞ በየቀኑ እንገናኝ ነው። ይሄ የፍቅረኝነት ባህል መሆን የለበትም። በየቀኑ መገናኘት በጣም እያሰለቻት ይሄዳል፣ አንተንም ይሰለችሃል። ይሄ አዲስ ነገር የምታወሩት አዲስ ነገር ስትገናኙ አዲስ ስሜት እንዲፈጠር የሚያደርገው ቆየት ብላችሁ ስትገናኙ ነው። አብራችሁ የምትኖሩ ሰዎች ካልሆናችሁ በስተቀር ማለት ነው። ለምሳሌ ማክሰኞ ዕለት ተገናኝታችሁ ከሆነ አብራችሁ በልታችሁ ጠጥታችሁ ወር አብራችሁ አድራችሁ ሊሆን ይችላል። ረዘም አድርገህ ለቅዳሜ ቀጠሮ ያዝ። ቅዳሜ እንገናኛለን፣ ቅዳሜ እንደዚህ እናደርጋለን ምናምን በላት። እሷም እስከ ቅዳሜ ድረስ አንተን ትናፍቀህ ቅዳሜ ነው የምንገናኘው እንደዚህ እናደርጋለን የሚል ሀሳብ ውስጥ
ትከታታለህ። አለበለዚያ ግን በየጊዜው የምትገናኙ ከሆነ የምታደርጉትም ነገር ድግግሞሽ ይሆናል፣ ወሬው ድግግሞሽ ይሆናል። ይሄ ደግሞ ትልቁ ስሜትን የሚያቀዘቅዝ ነገር ነው። ስለዚህ እንድትናፍቅህ እድል ስጣት። ከሌሎች ሰዎችን ጋር ጊዜዋን ታሳልፍ። ለአንተ ደግሞ ቀጠሮ ሰጥተህ አስረዝመህ ናፍቀሃት ልታይህ ጓግታ ምናምን ሲሆን ነው ደስ የሚለው። ስለዚህ ቀጠሮ ማርዘም በራሱ መነፋፈቅን ስለሚፈጥር ይሄንን አትርሳ። ስድስተኛው ፍቅረኛ በሴክስ እንድትፈልግህ የሚያደርጋት አዳዲስ ነገሮችን ፕላን አድርግ። ስትገናኙ ሁልጊዜ ተመሳሳይ ቦታ የምትገናኙ ከሆነ ተመሳሳይ ነገር የምታደርጉ ከሆነ በጣም ይሰለቻታል። በቃ አይናፍቃትም። ሴቶች በባህሪያቸው አዳዲስ ነገር ይወዳሉ። ወንዶችም እንደዛው ናችሁ እኮ። ብዙ ጊዜ አሁን ቤታችን የተቀመጠበት ቦታው የቴሌቪዥኑ የሶፋው ምናምኑ ቦታ ረጅም ጊዜ ተመሳሳይ ሊሆን ይችላል። የሆነ ቀን ግን የሆነ ሰው ቦታውን ቀያይሮት ቢጠብቀን ሁል ጊዜ የምንሄድበት ቤት ሆኖ ግን ስንገባ ደስ የሚል ስሜት ይሰማናል። በቃ ቁጭ ብለን ቴሌቪዥን ማየት ሁሉ እንደ አዲስ ሊያምረን ይችላል። ስለዚህ ይሄ አዲስ ነገር ማድረግ በራሱ ስሜትን በጣም የሚጨምር ነገር ነው። ስለዚህ አንድ አይነት ነገር አታድርግ። እዛው የተለመደው ቦታ እንገናኝ አትበላት። ሌላ ነገር ፍጠር። ዛሬ ምን እናድርግ? እሷንም ሀሳብ ጠይቅ። አንተ ሀሳብ ከሌለ ደግሞ ሌሎች ጓደኞችህን ጠይቅ። እስኪ ለየት ያለ ቦታ የሚያዝናና ነገር ምናምን እያልክ ፈልግ። አሰልቺ አታድርገው። ምክንያቱም አሁን ተመሳሳይ ቦታ አግኝታት ባለፈው ሳምንት የቀጠርካት ቦታ ተገናኝታችሁ ባለፈው ያረጋችሁትን አርጋችሁ ባለፈው የበላችሁትን በልታችሁ እንዴት አሪፍ ስሜት ሊመጣላት ይችላል? ለአንተ ግድ ላይ ሰጥህ ይችላል። ግን ሴቶች በጣም አዲስ ነገር፣ አዲስ ሙድ፣ አዲስ ስሜት ይፈጥርላቸዋል። ስለዚህ ይህን ነገር አስብበት። ባትችል እንኳን ሌሎችን ሰዎች አማክር ወይ እሷንም ጠይቃት። እስኪ ያልተለመደ ነገር እናድርግ፣ አርገን የማናውቀውን ነገር እናድርግ በላት። እስኪ ሁልጊዜ አንድ አይነት ነገር በማድረግ የተሰላቸ ስሜት ውስጥ አትክተታት። እንድትነቃቃልህ ከፈለግ አዳዲስ ነገሮችን ማድረግ መልመድ አለብህ። ሰባተኛው ፍቅረኛ በሴክስ እንድትፈልግህ የሚያደርጋት አንተ ግልጽ ሆነህ እሷን ግልጽ አድርጋት። ይሄ ማለት በሴክስ ጉዳይ በተለይ ዋና ነገር ነው። ግልጽ መሆን አለብን። ለምሳሌ እሷ ላትነግርህ ትችላለች። አብራህ ረጅም ጊዜ ስለቆየች ደግሞ በጣም ደስተኛ ናት ማለት አይደለም። ወይም ደግሞ ይሄ ነገር አልተመቸኝም፣ ይሄን ድጋሚ እንዳናደርገው ስላላለችህ ባረከው ነገር ሁሉ ረክታ ላይሆን ይችላል። ስለዚህ እስኪ አውራ። አንተ መጀመሪያ ግልጽ ሁን። እኔ እንደዚህ አይነት ነገር ይመቸኛል፣ ይህንን ብንሞክረው ደስ ይለኛል። አንቺስ ምን አይነት ነገር ይመችሻል? የቱ ጋር ብስምሽ፣ የቱ ጋር ብነካሽ ምናምን በላት። የእሷን ስሜት ማወቅ የምትችለው እንደዚህ ስታደርግ ነው። አንተ ግልጽ ሆነ ስትነግራት እሷም ፍርሃቷ ይለቃትና ግልጽ ሆና ታወራላለች። ምክንያቱም ሴክስ ላይ ብዙ ጊዜ ብዙ ወንዶች በተለይ እኔ ጀግና ነኝ፣ ማንም አይችለኝም፣ ጎበዝ ነኝ ምናምን ብለው ያስባሉ። ግን 100 ሴቶች ጀግና ነህ ብለው ቢሸልሙ አሁን ያለችው ፍቅረኛህ ግን ጀግና ካላለችህ ጀግንነትህ አይረጋገጥም። ስለዚህ እሷን ማስደሰት ነው አሁን ላይ ጀግና የሚያደርግህ። አብራ ያለችውን ፍቅረኛህን ማስደሰት መቻለን። እሱን ደግሞ የምታደርገው ፍላጎቶቿን በደንብ ማወቅ ስትችል ነው። ይሄ መተፋፈር ምናምን የሚባል ነገር ፍቅር ላይ ባይኖር አሪፍ ነው። ምክንያቱም የትም አይዘልቅም ጓደኝነታችን ደስተኛ ካልሆንን። እንደውም አንድ ኮሜንት ላይ የሆነ ኮሜንት አንብቤ ያለሁኝ ይሄንን ሁሉ አሪፍ ነገር አድርጎላት እኮ ወንድ ልጅ በሴክስ ካላስደሰታት ጥላው ልትሄድ ትችላለች፣ ዋጋ የለውም ያለኝ ሰው አለ። ትክክል ነው። ምክንያቱም እንትን አይደለም ይሄ እቺን ካረኩኝ ይበቃል፣ ይሄኛው ካለ ተዋደናል ምናምን የሚባል ነገር የለም። ረጅም ጊዜም አብራችሁ ብትኖሩ በሴክስ ካላስደሰትካት ወይም ካላስደሰተች ዋጋ የለውም። እንደውም አንድ ፕሮፌሰር ትዝ አሉኝ በዚህ አጋጣሚ። ከተማሪያቸው ጋር የዩኒቨርሲቲ ፕሮፌሰር ናቸው እና ከተማሪያቸው ጋር አብረው እየተዝናኑ ተማሪያቸው ካገባ 2 ዓመቱ ነው፣ እሳቸው ደግሞ 20 ዓመት ምናምን ሆኗቸዋል። ከዛ አብረው እየጠጡ ምናምን መሸና ሰዓቱን ሲያይ 2 ሰዓት ሆኗል። በቃ ጋሼ እኔ ወደ ቤት ልሂድ፣ ሚስቴ ትጠብቀኛለች እራት ምናምን አላቸው። በቃ እሺ ሂድ ምናምን ብለው ቁጭ አሉ። እርሶ ሳይሄዱም እንዴ ልሸኞታ ምናምን ሲል አልሄድም እቆያለሁ አሉት። ይመሻል እኮ ቤት አይጠብቁትም ሰው ምናምን ሲላቸው
አቦታወኝ አንተ ሂድ አንተ ምን አለብህ ካገባው 2 ዓመት ነው እኔ 20 ዓመት ሙሉ አብሬያት ኖሬ እህቴ መስላኛለች አልሄድም ብለው እዛው ብቻቸውን አምሽተዋልና እንደዚህ መሆን የለበትም። የትኛውንም ረጅም ጊዜ አብረን ብንኖር መሰለቻቸት መምጣት የለበትም። ይሄ ስሜታችን በጣም ተነቃቅቶ መቆየት አለበት። እንደውም ሌላ ጊዜ በርዕስ ያነሳዋለሁኝ። ግን ይሄኛው አይነት ፍቅር ኤሮስ ይባላል። ኤሮስ ማለት ሮማንቲክ ላቭ ወይም ወሲባዊ ፍቅር ማለት ነው። ማንኛውም ፍቅር ላይ ረጅም ጊዜ ቆየን አጭርም ጊዜ ሆነ ወሲባዊ ፍቅር ወይም መነቃቃት ከሌለ ሪሌሽንሺፕ ውስጥ መሰላቸት ይመጣል። እንደ እህትና እንደ ወንድም እየታሰብን ደግሞ አብረን መቀጠል አንችልም። ስለዚህ ይሄንን አንተ ግልጽ ሆነ ይሄ ይመቸኛል፣ ይሄን እወዳለሁ፣ ይሄን አልወድም እያልክ ንገራት። ስፔሻሊ ደግሞ በዚህ ጉዳይ ልነግራችሁ እንፈልገው ወንዶች ከተለያዩ ሙቪዎች ወይም ከተለያዩ ቪዲዮዎች ላይ ያያችሁትን ቴክኒክ እንደ ፐርፌክት አትጠቀሙት። ምክንያቱም ያ ቴክኒክ ፊልሙ ላይ ወይም ቪዲዮ ላይ ሰርቶ ሊሆን ይችላል፣ ካንተ ፍቅረኛ ጋር ግን ላይሰራ ይችላል። ስለዚህ የሷን ስሜት ካላወቅ በስተቀር አሪፍ ልትሆን አትችልም። ጠይቃት፣ እወቅ ስሜቷን፣ እሷን አስደስታት፣ አንተን ታስደስታለች። በዚህ አይነት መንገድ አሪፍ ፍቅር ሊኖራችሁ ይችላል። እሺ ተመልካቾቼ የዛሬን ጨረስኩ። ዊንታና ይልማ ነበርኩ ከአዲስ ኢንሳይት። አብራችሁን ስለቆያችሁ በጣም ደስ ብሎኛል። ሰብስክራይብ አድርጉ፣ ላይክ፣ ኮሜንት መጻፍ እንዳትረሱ። የዛሬን አብቃው።